ይህ ልጅ ገና በህፃንነቱ አባቱ ሞተ፣ የቲም ሆነ። አባቱም የሞተበት ሰዓት ልጁ ገና የእናቱን ጡት በመጥባት ባለበት ሰዓት ነበር። ነገር ግን ይህ ልጅ ከጊዜያት በኋላ ላይ ታዋቂ ሐዲስ ተናጋሪና ጸሐፊ ሆነ። ደግሞም የእርሱ ኪታብ ከቁርአን ቀጥሎ ትክክለኛ የሆነ ኪታብ ተብሎ ይያዛል እስካሁን ድረስ። ይህ አንድ ተራ ህፃን ልጅ እንዴት የኢልም ተራራ እንዳከለ በዚህ ቪዲዮ ላይ እናያለን። እስከ ቪዲዮ መጨረሻ አብራችሁኝ ሁኑ። በ194ኛው ዓመተ ሂጅራ ሙሐመድ ኢብን እስማኤል አልቡኻሪ በቡኻራ ከተማ ተወለደ። ቡኻራ ደግሞ ከሁስራን ከተሞች አንዷ ነበረች። አባቱ ደግሞ ባለው እውቀት ታዋቂ ነበር። አባቱም ብዙም በሀያት አልቆየም ነበር። የሞተውም ገና በወጣትነቱ ነበር። ከሚስቱም ሁለት ልጆች ነበሩት። እነርሱም አህመድ እና ሙሐመድ የተባሉ ልጆች ነበሩት። በሰዓቱ ሀገራቸው በሱቆችና በመስጊዶች ብዛት የታወቀች ነበረች። ከተማውም በዓሊሞች ብዛትና በሀብት ያማረች ነበረች። ነገር ግን የቡኻሪ ቤት በአባቱ ሞት ምክንያት በሀዘን የተዋጠ ነበር። ከባድ የሆነ ህይወትን የሚያሳልፉ ነበር። የቲም ልጅ ብቸኛ እናት ሆነው ህይወት ለነርሱ ቀላል አልነበረችም። ነገር ግን አላህ አዘወጀል ለዚህ ህፃን ልጅ ትልቅ እድልና ኃላፊነት አዘጋጅቶለት ነበር። ካለፈበትም ትልቅ ችግሮች መካከል አንዱ ሙሐመድ አልቡኻሪ አይኑ ማየት አቁሞ ነበር። በመጀመሪያም እናቱ አስተውላ ነበር። ልጇ እንደቀድሞ አይኑ አስተካክሎ ማየት እንዳቆመ አስተውላ ነበር። ልጇ ግድግዳዎች ጋር መጋጨት፣ ብዙውን ጊዜ ጉድጓድ ውስጥ መግባት፣ መደነባበር፣ እየሄደ ዝም ብሎ መውደቅ ጀመረ። ድሮ ካለበት ከማየት እይታው እንደቀነሰ አወቀች። ነገር ግን አንድ ቀን መጣ። ሙሉ ለሙሉ እይታውን ቡኻሪ አጣ። እስኪ ሰቡት የእናቱን ሀዘን እሰቡት። ባሏን በሞት አጣች። ደግሞም ከዚያ በላይ ልቧ የሚንጠለጠለት ልጅ አይኑ ማየት አቆመ። በአጠገቡ ያሉ ሰዎች በወሬያቸው ያሳጠሩ አልነበሩም። አንደኛው ይህ የአላህ ቀድር ነው፣ ዝም ብለሽ ተቀበይ። አንደኛው ደግሞ በቃ ይህ ልጅ ተስፋ የለውም፣ አይጠቅምም፣ አይጎዳም፣ አላህ ይርዳሽ፣ ደግሞ ከባልሽ ሞት አልፎ ይህን ልጅ ጋር ልክሽን ልትቀመጪ ነው፣ እሱን እየከደምሽ ብቻ ብዙ ነገር አሏት። በቃ ከንግግር ከፍ የሚያደርጋት ሰው አለ፣ ደግሞ ዝቅ የሚያደርጋት ሰው አለ። ይህ ደግሞ የኛ የሰው ልጆች ባህሪ ነው። አንዳንድ መጥፎ ነገሮች እቺን እናት ያሳዝኗትና ያስቀይሟት ነበር። ነገር ግን ይቺ እናት ከማንም በላይ በአላህ አዘወጀል ቀድርና በአላህ የምታምን ነበር። ከዚያም በላይ ሁል ጊዜ በዱዓና በዚክር ጌታዋን አስተዋች ነበረች። ይህም ችግር ሲያጋጥማት ባለችበት ኢባዳ ላይ የብስ ጨመረችበት። እስኪሰቡት በሌሊት ተነስታ ዊትርን ሰግዳ ጌታዋን ስትለምን፣ ከዕለታት አንድ ቀን ዊትር ሶላት ሰግዳ አላህን የተማጸነች በማልቀስ ባለችበት ሰዓት ላይ እዛው እንቅልፍ ይወስዳታል። ከዛም በህልሟ ኢብራሂም አለይሂ ሰላም ከፊቷ ቆሞ አንቺ ሴት ሆይ አላህ የልጅሽን እይታ መልሶልሻል ይላታል። እሷም ከእንቅልፏ ነቅታ ልጇ ጋር ሄዳ ልጇን መቀስቀስ ጀመረች። ልጇም እናቴ እያየሁሽ ነው አላት። ከዛም እናቱ ማልቀስ ጀመረች። እንባዎቿ በሀዘን ሳይሆን የደስታ ነበሩ። ልጆቿንም እቅፍ አርጋ ማልቀስ ጀመረች። አልሐምዱሊላህ እይታህን ለመለሰልህ እያለች አለቀሰች። በዚህ ሰዓት ግን ለሙሐመድ እይታው ብቻ አልነበረም የተመለሰለት፣ ተጨማሪም አዲስ ህይወት ጭምር እንጂ። በዚሁ የአህባብ አንድ ነገር ልበላችሁ፣ ከማንም ዱዓ በላይ የእናቶቻችንና የአባቶቻችን ዱዓ ይደርሳል። በቻልነው አቅም የእነርሱን ዱዓ እንዲያደርጉልን እንጠይቃቸው። ቡኻሪ አላህ እሱን ለትልቅ ዓላማ እንደፈጠረው ማሰብ ጀመረ። እዚህ ጋር አንድ ነገር እንያዝና አንድ ጥያቄ ለራሳችን ጠይቅ። አላህ ሱብሓነሁ ወተዓላ ለሙሐመድ እይታውን ባይመልስለት ኑሮ ይህ የምናውቀውን የሐዲስ ዓሊም ይሆን ነበር? መልሳችን አዎ ወይም አይደለም ሊሆን ይችላል። ነገር ግን እሱ ያለፈበት ፈተናዎች የእሱን ሂማ ነው የጨመሩለት። ደግሞም ከዛ በላይ ልቡ ላይ ትልቅ የሆነ ኃይል ነው የፈጠሩለት። ዱንያን የሚያንቀጠቅጥ የሆነ ኃይል ነው የፈጠሩለት። እይታው በተመለሰለት ሰዓት እንደ ማንኛውም ሰው አልነበረም የሚኖረው። ይልቁንስ ያለው የኢልም ፍላጎት በጣም ነበር የጨመረው። በቃ ህይወቱ ሙሉ ኢልም ነው ብቻ ማለት ይቻላል። እናቱ ቁርአን እንዲሐፍዝ ቶሎ ብላ ኩታቦች ጋር አስገባቸው። ግን ሙሐመድ የተለየ ነበር። ልጆች ቁርአን ሲሐፍዙ ይጠፋባቸዋል፣ ብዙ ጊዜ ይፈጅባቸዋል። ነገር ግን ሙሐመድ አንድ ነገር ከሰማ አይጠፋውም፣ ከልቡ አምቆ ነበር የሚይዘው። በጭንቅላቱም ሊጠፋበት አይችልም ነበር። ቁርአን ሲሐፍዝ በሱ ሰዓት እንዳሁኑ በሶፍሃ አልነበረም፣ በለሁ ነበር የሚቀሩት እና
እዚህ ቁርአን እያከረረ አጠገቡ ሌላ የሚቀራ ሰው ለሁ ካየ ያንን ለሁ ያፍዞና ይሸመድደው ነበር። ማለትም አንድ ሶፋ እየቀራን ካጠገቡ ያለውን ሶፋ በማየት መሸምደር ማለት ነው። ይህም ካለው የኢልም ትኩረትና የኢልም ሐሳብ ነበር። ቁርአን አስተማሪው አንዴ ለተማሪዎች ይቀራል፣ ነገር ግን ተማሪዎች ደጋግመው ቀርተው ያፍዙ ነበር። ነገር ግን መሐመድ አንዴ ብቻ ቀርቶ ያፍዞ ነበር። የሚያስተምረው ማስተማሪ ይገረምና ይደነቅ ነበር። ከሱ በላይ ያሉትም ልጆች ጋር በመሄድ ሐዲስን ቁጭ ብሎ ይሰማ ነበር። ገና ቁርአን በማሐፈዝ ባለበት ሰዓት ላይ ማለት ነው። ቁጭ ብሎ ሐዲሶችን ይሰማል። እንዳይጠፉትም ደጋግሞ ይላቸው ነበር። ከዛም በላይ ከማን ተላልፈው እኛ ጋር እንደደረሱ ያንንም የተላለፉበትን ያስተላለፉትን ሰዎች ስም ይሸመድር ነበር። ይህም ማለት አንድ ሐዲስ ሲነገር ከከሌ ተላልፎ ምናምን ተብሎ ነበር በዛን ሰዓት ሐዲሶች የሚቀሩት። መሐመድም ይህንን ሰምቶ በውስጡ ደጋግሞ ይሸመድደው ነበር። በአሁኑ ሰዓት ቢሆን ቮይስ ሪከርድ የምናደርግባቸው መሳሪያዎች አሉ፣ ነገር ግን በዛን ሰዓት የሉም። መሐመድም እነዚያ የሰማቸው ሐዲሶችን እንደሰማቸው ነበር የሚይዘው። ይህ ዓሊም ዕውቀቱንና ማደጉን ያሳየ አንድ አጋጣሚ ተፈጠረ። ከዕለታት አንድ ቀን አንድ ሼኽ ለተማሪዎቹ ሐዲስን በመናገር ባለበት ሰዓት ላይ የራዊውን ስም ተሳሳተ። ሁሉም ተማሪዎች ጸጥ ብለው አለፉት። ጭራሽም አላሰቡትም ነበር፣ ዝም ብለው እየሰሙት ነበር። ነገር ግን ቡኻሪ ድምጹን ከፍ አድርጎ ያ ሼኽ የራዊውን ስም እከሌ ነው፣ አንተ ደግሞ ስሙን ገልብጠዋል አለው። ለምሳሌ ስሙ መሐመድ አህመድ ከሆነ ሼኽየው አህመድ መሐመድ እንዳሉት ማለት ነው። እዚህ ጋር ሼኹ ተደናገጡ፣ ዝም አሉ። ከዛም ለነሱ እንዴት እሳሳታለሁ አለው። ኧረ አይሆንም ብለውም ኪታቡን ማገላበጥ ጀመሩ። ቡኻሪም ያለው እውነት መሆኑን አወቁ። በጣም ተገረሙ። ይህ ሕፃን ልጅ እንዴት ሊያውቀው እንደቻለ ተገረሙ። ከዛም እንዴት አወቀው ብሎ ጠየቁት። ቡኻሪም እኔ የሆነ ሰው ጋር ሲቀራ ሰምቼዋለሁ፣ እናም እስከ ሰነዱ ሸምድጄዋለሁ አላቸው። ሼኹም ይህ ልጅ ከሌሎቹ ተማሪዎች የተለየ መሆኑን ተረዱ። ከሱ ታላላቅ የነበሩት ተማሪዎች አንዳንዶቹ በመገረም አንዳንዶቹ ደግሞ በሐሰድና በምቀኝነት ያዩት ነበር። ነገር ግን ቡኻሪ ምንም ጉዳዩ አልነበረም። ዋናው የሚፈልገው ነገር ዒልምና ዒልም ብቻ ነበር። እናም በቡኻራ ያሉ ሰዎች ስለሱ መነጋገር ጀመሩ፣ ስለሱም መስማት ጀመሩ። ሕፃን ልጅ ሐዲስ የሚያፍዝ እናም ከዚያም በላይ ሺዎችን ስህተት የሚያስተካክል ብቻ ስለሱ በየቦታው መነጋገር ጀመሩ። ይህ የሆነው የማሰብና የመያዝ አቅሙ ከፍተኛ ስለሆነ አልነበረም፣ ነገር ግን ካለው የዒልም ሐሳብና የዒልም ጥራት ላይ ነው። እዚህ ጋር አንድ ነገር እንያዝና ሐሳብ የሚለው ላይ እናስምርባት እና በአሁኑ ሰዓት ከዲናችን በላይ ለነፍስያችን ቦታ ሰጥተናል። ከዛም በላይ ዲናችን ላይ ቢድዓዎቹን ልክ እንደ ሐላል እየቆጠርን እየጨመርን እንገኛለን። ግን ከማንም በላይ ከምንም በላይ ኢቭን ከነፍሳችን በላይ ዲናችን እምነታችን እንደሚበልጥ መገንዘብ አለብን። ያ አህባብ